እንደ አዲስ አሽከርካሪ ስንፈተ ወሲብን በመኪና ተርሞች ላስረዳችሁ ወስኛለሁ። አንድ ወንድ ብልት መቆም ላይ ችግር አጋጥሞኛል ሲል ማለት ነው ማሰብ ያለባችሁ የመኪና ቁልፍ አስነስታችሁ ሞተር ባይነሳ ብላችሁ አስቡ። ሞተር ለምን ላይ ነሳ ይችላል ብላችሁ ቼክ ስታደርጉ አንደኛ ባትሪ ወደ ባትሪ የሚሄዱት ገመዶች ይሰራሉ ወይ የሚለው ነው ቼክ የሚደረገው። በስንፈተ ወሲብ ሲመጣ ደግሞ ነርቮቹ ላይ ምን አይነት ጉዳት ደርሷል። ለምሳሌ ያ ሰው ስኳር ግፊት ካለበት ማለት ነው ደም ትቦቹ ላይ ችግር ተፈጥሯል። ነርቮቹ ጥሩ ደም ዝውውር እያገኙ አይደለም። ኦልሞስት ዝገት ነገር አጋጥሟቸዋል ነርቮቹ። በዛ ሰዓት ብልት መቆም ላይ ችግር ያጋጥመዋል። ከዛ ውጭ ደግሞ ሰውነት መደንዘዝ፣ ማቃጠል፣ ውርር የማድረግ አይነት ስሜት ሊኖረው ይችላል። እንደዚህ አይነት ችግሮች ካሉ ደግሞ ስኳርና ግፊቱን በመቆጣጠር ቫይታሚን ሰፕሊመንት በመስጠት እናስተካክለዋለን። ሁለተኛ ደግሞ ሞተር አልነሳ ካለ ምንድነው ቼክ የሚደረገው? የሞተር ዘይት ከወፈረ ምናምን ካልተቀየረ ቆሻሻ ከያዘ ሞተር ዘይት ስለማያገኝ የዛኔ ብልሽት ይፈጠራል። በሰው ደግሞ ስንሄድ ማለት ነው የደም ትቦ ላይ ኮሌስትሮል ካለ ኦር ግፊት፣ ስኳር ደም ትቦዎችን ካጠበቡት ጥሩ ደም ዝውውር ወደ ብልት አይሄድም። ስለዚህ ብልት መቆም ላይ ችግር አለ። ቀደም ብላችሁ እንትን ስትሉ ማለት ነው ትናንሽ ደም ትቦዎች ስለሆኑ ወደ ልብ ድካም ሳይሄድ ራሱ ፕሪቬንት ማድረግ ትችላላችሁ። እንደዚህ አይነት ኢሹ ካጋጠማችሁ ማለት ነው ለመታከም ስትሄዱ በቃ ሜካኒክ ጋር ሄዳችሁ ምንድነው እስቲ እዚህ ጋር ያለውን ችግር እስቲ ፊክስ አድርግልኝ ብላችሁ እንድታስቡት ብዬ ነው። ኤኒዌይስ ይቀጥላል። ይሄ እንትን ሲሪየስ የሚኖረው ይመስለኛል።